የአሜሪካ እና የኢራን ጦርነት ዓለምን ምን ያህል እያስከፈለን? በቢሊዮን የሚቆጠሩ ዶላሮች በሰማይ ላይ በሚፈነዱ ሚሳኤሎች ላይ እየባከኑ ይገኛሉ። ይህ ጦርነት በዓለም ገበያ እየመጣ ያለውን አስደንጋጭ ዋጋ ምን ያህል እንደሆነስ ያውቃሉ? ሰላም ጤና ይስጥልን ውድ አድማጮቻችን፣ ከብስራት ሚዲያ የዕለቱን አበይት መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ዛሬ የምንመለከተው በዓለማችን ላይ ትልቅ ስጋትን የፈጠረው የአሜሪካ የእስራኤል እና የኢራን ጦርነትን። ይህ ጦርነት ወደ ሁለተኛ ወሩ የተሸጋገረ ሲሆን አሜሪካ ለዚህ ግጭት እያወጣች ያለው ከፍተኛ ወጪ የብዙዎችን ትኩረት ስቧል። ትራምፕ በተጨማሪ በጀት እየጠየቁ ቢሆንም የጦርነቱን ትክክለኛ ወጪ ግን ግልጽነት ይጎለዋል የሚሉ ወገኖችም በርክተዋል። ዛሬ ይህ ጦርነት አሜሪካን ብቻ ሳይሆን መላው ዓለምንም በተለይ የነዳጅ ዋጋን እንዴት እየነካው እንደሆነ በዝርዝር እንመለከታለን። ለአሜሪካ ይህ ጦርነት እጅግ ውድ እየሆነባት ነው። በመጀመሪያዎቹ 6 ቀናት ብቻ 11.3 ቢሊዮን ዶላር ወጪ ተደርጓል። አንድ የቶማሃውክ ሚሳኤል ብቻ 3.5 ሚሊዮን ዶላር ያወጣል። አሜሪካ በመቶዎች የሚቆጠሩ እንዲህ ያሉ ሚሳኤሎችን ተጠቅማለች። ምንም እንኳን አሁን የኢራን መከላከያ እየተዳከመ በመምጣቱ አነስተኛ ዋጋ ያላቸው ቦምቦች ጥቅም ላይ እየዋሉ ቢሆንም ወጪው ግን አሁንም ከፍተኛ ነው። የዋሽንግተኑ ስትራቴጂ ጥናት ማዕከል እንደሚገምተው በጦርነቱ 12ኛው ቀን ላይ አሜሪካ በቀን 385 ሚሊዮን ዶላር ታወጣ ነበር ብሎ ዘግቧል። ይህንን ወጪ ከቀድሞ የኢራቅና አፍጋኒስታን ጦርነቶች ጋር ስናነጻጽረው የአሁኑ በመጀመሪያ ወር ብቻ ከ20 ቢሊዮን ዶላር በላይ ሊያወጣ እንደሚችል ይገመታል። ምንም እንኳን የየብስ ጦር ባይኖርም በባህር ላይ የተሰማሩ መርከቦችና በየቀኑ የሚወድሙ ውድ የጦር መሳሪያዎችን ለመተካት የሚጠይቀው ገንዘብ እጅግ ከፍተኛ ነው። የጦርነቱ ተጽዕኖ ከአሜሪካ አልፎ እያንዳንዳችን ቤት ደርሷል። የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የነዳጅ ዋጋ ሲጨምር ደግሞ የሁሉም ነገሮችን ዋጋ አብሮ ይጨምራል። ምክንያቱም ፋብሪካዎችን ለማንቀሳቀስ እና ምርቶችን ለማጓጓዝ ነዳጅ የግድ ያስፈልጋል። በአሁኑ ወቅት የብሬንት የነዳጅ ዋጋ በአንድ በርሜል 111 ዶላር ደርሷል። እንዲሁም በአንዳንድ ገበያ ስምምነቶች ዋጋው 140 ዶላር ደርሷል እየተባለ ነው። ይህ ከ2008 የኢኮኖሚ ቀውስ ወዲህ የታየ ከፍተኛ ዋጋ ግሽፈት። ለዚህ ዋነኛው ምክንያት የሆርሙዝ ባህረ ሰላጤ መዘጋት ነው። ይህ ባህረ ሰላጤ የዓለም ነዳጅን የሚያልፍበትን ወሳኝ መስመር በመሆኑ አሁን በኢራን ቁጥጥር ስር መውደቁንም የዓለምን ንግድ ይበልጥ አናግቶታል። ጦርነቱ ዛሬ እንኳ ቢቆም ይህ መስመር በዲፕሎማሲያዊ መንገድ መልሶ ለመክፈት ሳምንታትን አልፎም ወራትንም ሊፈጅ ይችላል። ይህ የዋጋ ጭማሪ በተለይ እንደ ፓኪስታን ባሉ ሀገራት ላይ የከፋ ጉዳትን እያደረሰ ነው። የፓኪስታን መንግስት በአንድ ጀንበር የነዳጅ ዋጋን በ43 በመቶ፣ የዲዝል ዋጋን ደግሞ በ55 በመቶ ጨምሯል። ጦርነቱ ከተጀመረ ወዲህ በአጠቃላይ ነዳጅ ዋጋ በ77 በመቶ ጭማሪን አሳይቷል። ፓኪስታን በከፍተኛ ሁኔታ ከውጭ በሚገባ ነዳጅ ላይ ጥገኛ በመሆኗ ይህ ጭማሪ በቀጥታ ወደ ምግብና መሰረታዊ ቁሳቁስ የዋጋ ንግረትን ቀይሮታል። ብዙ ሀገራት ይህንን ጫና ለመቋቋም ያላቸው የዶላር እና የነዳጅ ክምችት ውስን በመሆኑ ጦርነቱ በቆየ ቁጥር የኢኮኖሚ ውድቀትን የከፋ እንደሚሆን ያሰጋል። ለማጠቃለል ያህል ይህንን ጦርነት በወታደራዊ መስክ ብቻ ሳይሆን በቢሊዮን የሚቆጠሩ ሰዎችን የኑሮ ኢኮኖሚ እየፈተነም ይገኛል። ፕሬዚዳንት ትራምፕ ለጦርነቱ የሚሆን ተጨማሪ 200 ቢሊዮን ዶላር ቢጠይቁም አሜሪካውያን እና ዓለም አቀፉ ማህበረሰብ ይህንን ወጪ የሚያስገኘው ውጤት ምን እንደሆነ መጠየቃቸውንም ቀጥለዋል። የዛሬው መረጃችን ይህንን ይመስል ነበረ። እናንተስ ውድ አድማጮቻችን የዚህ ጦርነት መራዘም በዓለም ኢኮኖሚ ላይ ምን አይነት ተጽዕኖ ይኖራል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ብስራት ሚዲያዎች ነን። ለዕለቱ የያዝናቸው አበይት መረጃዎች ይህንን ይመስሉ ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ለዓለም፣ ሰላም ለመላው ሕዝብ።